ሰላም ጤና ይስጥልኝ እንዴት ናችሁ? ይሄ ቪዲዮ በብዛት የሚጠቅመው የጡንቻ ህመም በተለይ ደግሞ ማቃጠል፣ ውጋት እንዲሁም ደግሞ መጠዝጠዝ እና የጡንቻዎች መቆማጠር ካለ ለነሱ ይጠቅማልና ይሄን ቪዲዮ በስርዓት እስከመጨረሻው ተከታተሉት። በመጨረሻው ደግሞ ህክምናው ነው ዋናው ነገርና ህክምናው ምን እንደሆነ በደንብ እንድትከታተሉት እመክራችኋለሁ። ዶክተር ዳዊት እባላለሁ። በዚህ ቪዲዮ ይዤላችሁ የቀረብኩት የቪታሚን ዲ እጥረት ነው። በቪታሚን ዲ እጥረት መንስኤዎቹ ምን ሊሆኑ ይችላሉ፣ እንዲሁም ደግሞ ምልክቶቹን ካየን በኋላ ካልታከመ ምን ጉዳት ሊያስከትል ይችላል፣ መከላከያውና ህክምናው ነግራችኋለሁ። ቪታሚን ዲ ብዙ ጥቅም አለው። ስፔሻሊ አጥንታችን የሚሰራበትን ካልሲየም የተባለውን ማዕድን አክቲቬት በማድረግ ወይም ደግሞ አጥንታችን ከደማችን ወደ አጥንታችን እንዲሄድ በማድረግና የአጥንትን ጥንካሬ በመስራት ዋና ስራው ይሄ ይሆናል ማለት ነው። ሌሎች ስራዎችም አሉት። የቪታሚን ዲ እጥረት መንስኤ አንደኛ ከፀሐይ ወይም ደግሞ ከምግብ በቂ ያልሆነ ቪታሚን ዲ አለማግኘት ነው። ይሄ ዋናው ነው። ሁለተኛው ደግሞ ከመድኃኒቶችን በተለይ ደግሞ ለኮሌስትሮል ወይም ደግሞ ደም ውስጥ ያለ ጮማ መብዛት በሚኖርበት ሰዓት የሚሰጡ መድኃኒቶች አሉ። ወይም ደግሞ ሃይ ብለድ ኮሌስትሮል ካለ ማለት ነው። እነዚህ መድኃኒቶች ስታቲን ይባላሉ። እነዚህ መድኃኒቶችን በምንወስድበት ሰዓት የቪታሚን ዲ እጥረት ሊያስከትሉ ይችላሉ። ከዛ በተጨማሪ ምልክቶች አሉት። ከነዚህ ምልክቶች መካከል አንደኛው ምልክቶቹ በአጥንት ላይ፣ በጡንቻ ላይ እንዲሁም ደግሞ እነዚህ ላይ ያጠነጠነ ነው። ስለዚህ የአጥንት ህመም በተለይ በዳሌና በእግር አካባቢ ህመም ይኖራል። የጡንቻ ድካም ወይም ደግሞ መዛል ሊከሰት ይችላል። በተለይ በክንድና የታፋ ጡንቻዎች ላይ ድካም ሊከሰት ይችላል። እንዲሁም ደግሞ የጡንቻ ህመም በተለይ ማቃጠል፣ መውጋት፣ መቆማጠር አይነት ስሜት ሊኖር ይችላል። የሰውነት ድካም ወይም መዛል ሊከሰት ይችላል። እንዲሁም በተጨማሪ የእንቅልፍ እጦትና የእንቅልፍ መዛባት ሊከሰት ይችላል። እንዲሁም የጸባይ ለውጥ በተለይ ዲባቲ የሚባለው ወይም ዲፕሬሽን ሊከሰት ይችላል። እንዲሁም መነጫነጭ ሊኖር ይችላል። የፀጉር መነቃቀል ወይም ሄር ሎስ ሊኖራቸው ይችላል። እንዲሁም የምግብ ፍላጎት ማጣትና የሰውን ቆዳ መገርጣት ሊኖር ይችላል። እነዚህ ምልክቶች እንዳያችሁ እንዴት ነው ወደ ሐኪማችሁ ሄዳችሁ መታከም ያስፈልጋችኋል ማለት ነው። ምናልባት ይሄኛው ቪታሚን ዲ እጥረት ያለባቸው ሰዎች ላይ ብቻ ሊከሰት አይችልም። አንዳንድ ህመሞች፣ ሌሎች ህመሞች እነዚህን ምልክቶች ሊኖሩ ይችላሉ። ስለዚህ ሞሮፍ የቪታሚን ዲ እጥረት ካለ በአጥንትና በጡንቻ አካባቢ ያሉ ህመሞች ይኖራሉ ማለት ነው። ስለዚህ ከዚህ ጋር ተያይዞ የሚመጡ ጉዳቶች ይኖራሉ። ከነዚህ ጉዳቶች መካከል አንደኛው የአጥንት መሳሳት ሊከሰት ይችላል። የአጥንት መሳሳት ወይም ደግሞ በሜዲካል ተርም ኦስቲዮፖሮሲስ የሚባለው የአጥንት መሳሳት ካለ የአጥንት መሰበር ሊከሰት ይችላል። እንዲሁም ደግሞ የአጥንት መለስለስ ወይም ኦስቲዮማሌሺያ የሚባለው ህመም ሊከሰት ይችላል። እንዲሁም ደግሞ በደም ውስጥ ያለው የካልሲየም መጠን ሊቀንስ ይችላል፣ ወይም ደግሞ ሃይፖካልሲሚያ ሊኖር ይችላል ማለት ነው። ስለዚህ ብዙ ጊዜ እነዚህ ለጡንቻ ህመሞች፣ ለሰውነት ዝለት፣ ድካም ምናምን የሚያስከትል ይሄ በደም ውስጥ ያለው የካልሲየም መጠን ስለሚቀንስ ነው። ምክንያቱም ደግሞ የቪታሚን ዲ እጥረት ስለሆነ ማለት ነው። ከዛ በተጨማሪ ይህን ካየን እንግዲህ እነዚህ የመሳሰሉት ምልክቶች እንዳያችሁ እንግዲህ ሐኪም ጋር ሄዳችሁ መመርመርና መታየት አለባችሁ። ካያችሁ በኋላ ህክምናው ሊሆን ይችላል። አንደኛ የቪታሚን ዲ መድኃኒት ወይም ኮሊካልሲፌሮል የሚባለው መድኃኒት እንደ ሰፕሊሜንቴሽን ወይም ደግሞ እንደ ትሪትመንት ትወስዳላችሁ ማለት ነው። እንዲሁም ደግሞ ማግኔዚየም የተባለው ማዕድን እንደ ተጨማሪ መውሰድ ይቻላል። ይህ ማግኔዚየም የተባለው ማዕድን የቪታሚን ዲ አክቲቬት ያደርገዋል ወይም ደግሞ ንጥረቱ እንዲፋጠን አክቲቬት ያደርገዋል። ከዛ በተጨማሪ በቪታሚን ዲ የበለጸጉ ምግቦችን መመገብ፣ ለምሳሌ እንደ አሳ ስፔሻሊ ፋቲ አሳ የሚባለውን ብትመገቡ በጣም ይመረጣል። እንዲሁም ደግሞ እንቁላል ስፔሻሊ አስኳል ፓርቶ እዛ ይጠቅማል። ከዛ በተጨማሪ ፎርቲፋይድ ሲሪያል ይጠቅማል ማለት ነው። ቴንኪው፣ አመሰግናለሁ። መልካም